ናይስ። ስለዚህ በ2000 ሲሲፒ ምን ያህል የዩቲዩብ ቻናሌ ምን ያህል ማሳደግ እችላለሁ የሚለው ምን ይለኛል? አንድ ሳምንት ታስኩ ፈጽሞታል ማለት ነው። ዌይቲንግ ፎር አፕሩቫል 1 ይለኛል። which is አንድ ሰው የኛን የዩቲዩብ ሊንክ ክሊክ አድርጎ ሰብስክራይብ አድርጓል ማለት ነው። እሺ አሁን 1000 ሰብስክራይብ እንዴት ነው ማግኘት የምንችለው የሚለውን ነው የምናየው። የዩቲዩብ አካውንት ወይም የዩቲዩብ ቻናል ለሌላችሁ ውድ ተመልካቾቼ የመጀመሪያው ነገር እንዴት ዩቲዩብ ቻናል መክፈት እንችላለን፣ እንዴት አድርገን ሴቲንጎቹን በሙሉ ማስተካከል እንችላለን የሚለውን ከላይ የሰራሁላችሁን ቪዲዮ መመልከት ትችላላችሁ። አሁን ቀጥታ ወደ እንዴት አድርገን 1000 ሰብስክራይብ አጭር ጊዜ ውስጥ መሙላት እንችላለን ወደሚለው እንሄዳለን። አንድ አፕሊኬሽን አለ ወይም የቴሌግራም ቦት ነው። ይህንን በመጠቀም እናንተ ብዙም ሳትደክሙ እንዴት አድርገን ያንን የ1000 ሰብስክራይብ ማምጣት እንችላለን የሚለውን ነው የምንመለከተው። ይሄ አፕሊኬሽን ምንድነው? ሼባ ሶሻል ይባላል። ይህንን የሼባ ሶሻል የቴሌግራም ቦት በመጠቀም ብቻ እንዴት አድርገን ማሳደግ እንችላለን የሚለውን ነው የምናየው። ኦኬ ወደ ሊንኩ እንሂድና ቴሌግራም ላይ እንግባና ቴሌግራም ላይ ገብቼ እንግዲህ ይሄ ነው ሼባ ሶሻል ይላል። ሊንኩን ከታች አስቀምጬላችኋለሁ። እሺ አሁን እንደምትመለከቱት የተለያየ ልክ ስታርት ስንለው ስለዚህ አሁን እዚህ ላይ እንደምትመለከቷቸው የተለያየ አይነት ኦፕሽኖች አሉ። አርን ፖይንት፣ ፕሮሞት፣ ማይ ባላንስ፣ ሄልፕ ሴቲንግ የሚል አለ። አሁን ለምሳሌ ማይ ባላንስ ስነካው ልክ ይህን ቦት ስለተቀላቀላችሁ ብቻ 20 ኤስኤስፒ ሰጥቷቸዋል። አሁን ቀጥታ ወደ አርን ፖይንት የሚለው ላይ እገባና ፍሮም ሶሻል ሚዲያ እና ፍሮም ታስክ የሚል ኦፕሽኖች አሉ። አሁን ለምሳሌ ፍሮም ሶሻል ሚዲያ የሚለውን ስነካው የተለያዩ አይነት የሶሻል ሚዲያ ሊንኮችን ያሳየኛል። እነዚህም ሊንኮች መካከል ዩቲዩብ፣ ቴሌግራም፣ ፌስቡክ፣ ኢንስታግራም፣ ቲክቶክ አካውንቶች አሉ እዚህ ላይ። ከእነዚህ ውስጥ አንደኛውን ሶሻል ሚዲያ መርጣችሁ ጆይን፣ ፎሎ፣ ሰብስክራይብ ማድረግ ትችላላችሁ ማለት ነው። አሁን ቴሌግራም ለምሳሌ እኔ ክሊክ አደረኩኝ። ቴሌግራሙን ክሊክ ሳደርግ የቴሌግራም ቻናል ላይ ይለኛል 15 ነጥብ ሰጣል ይለኛል። ሪዋርዱ 15 ኤስኤስፒ ነው። ምንድነው የመጀመሪያው ሊንኩን ክሊክ አደርጋለሁ። ከላይ ያለው ሊንክ ክሊክ አደርጋለሁ። ሊንኩን ክሊክ ሳደርገው ጆይን የምትል ኦፕሽን አለች። ጆይን ቴሌግራም ቻናሉን ጆይን እለዋለሁ። ጆይን ካልኩት በኋላ እንደምታዩት አክሰፕት እለዋለሁ፣ ኮንፊርም አደርጋለሁ ማለት ነው። ከዛ በኋላ ማይ ባላንስ ላይ ገብቼ ተመልሼ ስመለከተው 15 ኤስኤስፒን ጨምሮልኛል። አያችሁት? 35 ኤስኤስፒ ሆኖልኛል ማለት ነው። እንደዚህ ያደረኩኝ ምን አደርጋለሁ? የተለያየ ኤስኤስፒዎችን እሰበስባለሁ ማለት ነው። ሌላው ደግሞ አርን ፖይንት ፍሮም ታስክ ላይ ስትገቡ የተለያዩ ኦፕሽኖች ታያላችሁ። ፕሮፋይል ፊል፣ ሪፈራል፣ ዴይሊ ቼኪን የሚላለ። ዴይሊ ቼኪን ምንድነው? በየቀኑ ለምሳሌ ጠዋትም ሊሆን ይችላል ከሰዓት ማታ አቴኒ ታይም ብቻ በየቀኑ በገባችሁ ሰዓት ዴይሊ ቼኪን የምትለውን ክሊክ ስታደርጓት ምን ያደርግላችኋል ማለት ነው? 10 ፖይንት በየጊዜው ይሰጣችኋል ማለት ነው። ከዛም ባሻገር ደግሞ ፍሮም ሪፈራል ከዛን ማይ ሪፈራል ሊንክ ላይ ክሊክ ስታደርጉት እዚህ ጋር ሼባ ሶሻል ቦት የምትል ሊንክ አለች። እሷን አምጥታችሁ ኮፒ ትሏታላችሁ። ከዛን ለጓደኞቻችሁ በሙሉ ትልካላችሁ ማለት ነው። ሼር ታደርጉላችኋላችሁ። ይሄ ምን አድቫንቴጅ አለው? ለምሳሌ ለአንድ ጓደኛዬ እንደዚህ አድርጌ ልከለታለሁ። ይሄ ምን አድቫንቴጅ አለው? ጓደኛዬ ልክ ያንን የሪፈራል ሊንክ ሲቀበል ወይም ደግሞ ክሊክ አድርጎ ጆይን ሲለው እናንተ ምን ታገኛላችሁ ማለት ነው? ፖይንት ታገኛላችሁ ማለት ነው። ከዛም ባሻገር ደግሞ የተለያየ እንትኖች አሉ። ለምሳሌ ፕሮፋይል ፊል የሚል አለ። ሌላ ታስክ አለ። ፕሮፋይል ፊል ላይ ገብታችሁ ምን ይላል? አሁን ለምሳሌ ኢንተር ዩር ፈርስት ነው የሚላል። የመጀመሪያ ስምን ስታስገባ 5 ኤስኤስፒ ይሰጣል ይለኛል። ስለዚህ ኦኬ እንደዛማ ከሆነ አልኩኝና አስገባሁለት። ሚኪ ብዬ ሳስገባለት ምን አደረገ? 5 ኤስኤስፒ ሰጠኝ ማለት ነው። ኔክስት ታስክ ስለው ደግሞ ሚድል ኔምህን የአባትህን ስም አስገባ ይለኛል። ከዛን ግርማ ብዬ ሳስገባ የጌን 5 ኤስኤስፒ ይሰጠኛል። እንደዚህ የሚጠይቁኝን ጥያቄዎች በሙሉ በመሙላት ፖይንት መሰብሰብ ይችላለሁ ማለት ነው። በእንደዚህ አይነት መንገድ ፖይንቶችን ከሰበሰብን በኋላ ልክ ማይ ባላንስ ላይ ስንሄድ አሁን 55 ገብተናል በአንድ ጊዜ። ከዛን በዚች ባለችን በ55 ኤስኤስፒ ምን ያህል ፕሮሞት ማድረግ እንችላለን የሚለውን እናያለን ማለት ነው። ለምሳሌ አሁን ዩቲዩባችንን ሊሆን ይችላል ማስታወቂያ የምንፈልገው ካለን፣ ስለዚህ ፕሮሞት ክሊክ እናደርገዋለን። ፕሮሞትን ክሊክ ካደረገን በኋላ ክሬት ፕሮሞሽን የሚለውን ክሊክ እናደርገዋለን ማለት ክሊክ ወይም ታብ። ከዛን የተለያየ አይነት ኦፕሽን ይሰጠናል። ምንድነው ፕሮሞት ማድረግ የምትፈልገው ቢለውን ይጠይቀናል። ለምሳሌ ዩቲዩብ አለ፣ ቴሌግራም፣ ፌስቡክ፣ ኢንስታግራም፣ ቲክቶክ የሚል አለ። ስለዚህ አሁን እኛ የምንፈልገው ምንድነው ዩቲዩባችን። ለምሳሌ አሁን ዩቲዩባችን እንዴት አድርገን በአንድ ጊዜ 1000 ማስገባት እንችላለን የሚል አይደለ? ስለዚህ ዩቲዩብ ለምሳሌ ክሊክ አደረኩኝ። ዩቲዩብ ላይ ዩቲዩብ ሰብስክራይብ እና ዩቲዩብ ዋች የሚል አለ። የዩቲዩብ ሰብስክራይብ ስለሆነ ዩቲዩብ ሰብስክራይብ የሚለውን እነካለን ማለት ነው። ከዛን የዩቲዩብ ሰብስክራይብ የሚለውን ከነካም በኋላ ቀጥታ ወደ ምን እንገባለን? ወደ ዩቲዩባችን እንገባና
ማይ ቻናል ላይ እንገባና ከዛ በኋላ ሊንክ የኛን የቻናላችንን ሊንክ ኮፒ እናደርገዋለን ማለት ነው። ከዛን ኮፒ ካደረግን በኋላ እዚህ ላይ ፔስት እንለዋለን። ፔስት ስንለው አሁን ለምሳሌ እኔ አዲስ የከፈትኩት አካውንት እኔ ቤላ ሪያክሽን የሚላለ ከጥያቄ ምልክት ወዲያ ያሉትን በሙሉ እናደርገዋለን፣ እናጠፋዋለን። አለማጥፋትም ትችላላችሁ። ከዛን እናጠፋውና ሴንድ ስለው ምን አመጣልኝ? የእናንተን ቻናል ሰብስክራይብ ላደረጉላችሁ ሰዎች ምን ያህል ፖይንት የምትሰጣላችሁ ነው የሚለው። ተለቅ ያለ ፖይንት ተለቅ ያለ ፖይንት ብትሰጡ እናንተ ሞር ተጠቃሚ ትሆናላችሁ። ለምሳሌ ስበብዬ አንድ ኤስኤስፒ ብለው ሰዎች ለአንድ ኤስኤስፒ ብለው ያው ዩቲዩባችሁን ሰብስክራይብ ላያደርጉላችሁ ይችላል። ስለዚህ በተቻላችሁ አቅም ተለቅ ያለ ኤስኤስፒ ብትሰጡ ለእናንተ ምን ይሆንላችኋል ማለት ነው። ብዙ ተለቅ ያለ ኤስኤስፒ ስትሰጡ ሰዎች እናንተን የዩቲዩብ ቻናል ሰብስክራይብ ሊያደርጉላችሁ ይችላል ማለት ነው። ስለዚህ እኔ ስንሰጠሁት 10 ሰጠሁት። ከዛን ያለኝ ኤስኤስፒ ስንት ነው? 55 ኤስኤስፒ ነው። ስለዚህ ለአንድ ሰው 10 ኤስኤስፒ የምንሰጥ ከሆነ በትንሹ ስንት ኦዲየንስ ነው በዚች ባለችን ፖይንት ማግኘት የምችለው? ማለት 5 ኦዲየንስ ነው ማግኘት የምችለው ማለት ነው። 5 ኦዲየንስ ማለት 5 ሰብስክራይበር ብቻ ልናገኝ የምንችለው ማለት ነው። ያው እዚህ ጋርም ሲስተሙ ላይ ይላችኋል፣ ራሱ ካልኩሌት ያደርግላችኋል። ያለህ 5 ኤስኤስፒ ነው። ስለዚህ ከ5 ኦዲየንስ በታች ብትሰጥ ይመከራል ይለኛል። ኦኬ እሺ፣ ስለዚህ 5ቱን እንዳለ እንዲጠቀምበት ሰጠሁት ማለት ነው። ከዛ በኋላ ኮንፊርም ይጠይቀኛል። ኮንፊርም እለዋለሁ ማለት ነው። አልክ ኮንፊርም ስለው እንዳለ ያሳየኛል። እነዚህ ፕሮሞሽኑ ሊንኩን ቶታል ስፔንድ ያደረኩትን ምን ያህል ነው ምናምን የሚለውን ኢንፎርሜሽን ያሳየኛል። ከዛም ባላንስ ልክ ቼክስ አድርገው ምን ይለኛል መሰላችሁ? ያለኝ 55 ኤስኤስፒ ነው። ካለኝ 55 ኤስኤስፒ ላይ ግን 50ውን ምን አድርጎታል ማለት ነው? ሎክድ ሆኗል ማለት ነው። አሁን ለምሳሌ ይሄ ምን ይጠቅማችኋል መሰላችሁ? የተለያየ ቻናሎቻችሁን ለምሳሌ ፕሮሞት ማድረግ ልትፈልጉ ትችላላችሁ እና ለምሳሌ ዩቲዩባችሁን፣ ቴሌግራም ቻናላችሁን፣ ቲክቶካችሁን ማሳደግ ትፈልጉ ይሆናል እና ይህንን ለማድረግ ደግሞ ለምሳሌ ያላችሁ 20 ሺህ ኤስኤስፒ ከሆነ ለቴሌግራሙ 1 ሺሁን ለዩቲዩብ 1 ሺሁን እንደዚህ ያላችሁ እንድትሰጡ ይጠቅማችኋል ማለት ነው። ስለዚህ ሎክድ ያደርግላችኋል። 50 ኤስኤስፒ ሎክድ አድርጎልኛል ማለት ነው። ስለዚህ አሁን እኛ የምንፈልገው ምንድን ነው? 1000 ሰብስክራይብ ነው። 1000 ደግሞ እንዲሞላለን በትንሹ አሁን ለምሳሌ ለእያንዳንዱ 10 ኤስኤስፒ የምትሰጡ ከሆነ በትንሹ ስንት ኤስኤስፒ ያስፈልጋችኋል ማለት ነው? 10,000 ኤስኤስፒ ያስፈልጋችኋል ማለት ነው። ስለዚህ አሁን እዚህ ላይ እንደምትመለከቱት የተለያዩ ታስኮችን በመስራት ፖይንት መሰብሰብ ትችላላችሁ። ነገር ግን አሁን ለእናንተ ለማሳየት እንዲመቸኝ የተወሰነ ፖይንት ልግዛና በሱ ላሳያችሁ። ባይ ኤስኤስፒ የሚል አለ። በቀላሉ ብዙም ሳትደግሙ ኤስኤስፒ መግዛት ትችላላችሁ። ኦኬ ሚዲየም የሚለውን የ2000 ኤስኤስፒ መግዛት ፈለግኩኝ። 2 ኦፕሽን አለ፣ የሲቢኢ እና የቴሌብር ልክታችን እንደምትመለከቱት ሲቢኢን ክሊክ አደረግኩኝ። ከዛም በኋላ በዚህ ባለው አካውንት ቁጥር ዲፖዚት አድርግና ስክሪንሾቷን እልካለሁ ማለት ነው። ከዛን ኦኬ አሁን ከፈልኩኝና ያችን ስሊፓን ምን አደረግኩኝ ማለት ነው አስገባሁኝ። ማክሲመም በ2-3 ደቂቃ ውስጥ አፕሩቭ ያደርጉላችኋል ማለት ነው። ከዛን ዩር ፔመንት ኢዝ ሪቪውድ ኤንድ አፕሩቭድ ይላል። ስለዚህ 2000 ኤስኤስፒ አለኝ ማለት ነው ጭማሪ። አሁን ለምሳሌ ማይ ባላንስ ላይ ስገባ ስንት ይለኛል? 2055 ኤስኤስፒ አለ ይለኛል ማለት ነው። ኦ ናይስ። ስለዚህ በ2000 ኤስኤስፒ ምን ያህል ዩቲዩብ ቻናሌ ምን ያህል ማሳደግ እችላለሁ የሚለውን እኔ እሺ ፕሮሞት ነው። ከዛን ክሬት ፕሮሞሽን ዩቲዩብ ሰብስክራይብ፣ ከዛን ሊንኩን አስገባለሁ። ሊንኩን ካስገባው በኋላ ምን ያህል ፖይንት መስጠት ትፈልጋል ይለኛል። ቅድም እንደሰጠሁት 10 ኤስኤስፒ ሰጠሁት። ከዛ በኋላ ምን ይለኛል? አሁን ያለ አጠቃላይ 2005 ኤስኤስፒ ነው። ቢያንስ በዚህ በ2005 ኤስኤስፒ 200 ኦዲየንስ ወይም ደግሞ ሰብስክራይብ ማግኘት ትችላለህ ይለኛል። ስለዚህ 200 አስገባው ማለት ነው። ኮንፊርም አልኩት። ከዛን ፕሮሞት ላይ ገብቼ የፕሮሞሽን ሂስትሪን ስመለከተው ምን ይለኛል? የመጀመሪያው ሪዋርድ የምትሰጠው 10 ኤስኤስፒ ነው። ምን ያህል ኦዲየንስ ይጠበቃል? 200። ምን ያህል እስካሁን ቀርቷል? 200 አክቲቭ ነው። ከኛ የሚጠበቀው ምንድነው? በየጊዜው ላይክ እዚህ ላይ ፕሮሞት የሚለው ላይ የገባን ዌይቲንግ ፎር አፕሩቫል የሚላለ እሱን ማየት በየጊዜው ማየት ይኖርባቸዋል ማለት ነው። አሁን ለምሳሌ እዚህ ላይ ዌይቲንግ ፎር አፕሩቫል 0 ነው። ገና እስካሁን ያየው ሰው የለም ለጊዜው። እስከዚያ ግን ልክ ባላንሴ ላይ ገብቼ ለምሳሌ ስመለከት 2055 ኤስኤስፒ ነው የነበረኝ። አጠቃላይ ያለኝ 2055 ኤስኤስፒ ነው። ሎክድ የሆነው ደግሞ ስንት ነው? 2050 ነው። 2050 ሎክድ ሆኗል ማለት ነው። ከዛን ፕሮሞት የሚለው ላይ ስገባ ምን ይለኛል? አንድ ሰው አሁን ታስኩን ፈጽሞታል ማለት ነው። ዌይቲንግ ፎር አፕሩቫል 1 ይለኛል። which is አንድ ሰው የኛን የዩቲዩብ ሊንክ ክሊክ አድርጎ ሰብስክራይብ አድርጓል ማለት ነው። ስለዚህ ዌይቲንግ ፎር አፕሩቫል የሚለውን ክሊክ አድርገው ያሳየኛል። ዩቲዩብ ሰብስክራይብ ነው። ሰሚት ያደረገው ሰው ግለሰብ ኬኤም ነው። ገብታችሁ ዩቲዩባችሁ ላይ ማን ሰብስክራይብ እንዳደረገው አይታችሁ ሰብስክራይብ መሆኑን ቼክ አድርጋችሁ ሰብስክራይብ
መጠናችሁ ከፍ እንዳለ ቼክ አድርጋችሁ ወዲያው ምን ትሉታላችሁ ማለት ነው፣ አፕሩቭ ማለት ትችላላችሁ ማለት ነው። በነገራችን ላይ እዚህ ላይ እንደምትመለከቱት ወደ ቶሎ አፕሩቭ ስትሉት አንድ ፖይንት ይሰጣችኋል፣ ጭማሪ አንድ ፖይንት ታገኛላችሁ ማለት ነው። ነገር ግን አፕሩቭ ሳትሉት ከቆያችሁ ግን በየ30 ደቂቃው ምን ያደርጋል ማለት ነው፣ አንዳንድ ፖይንት ካላችሁ ላይ ይቀንሳል ማለት ነው። ስለዚህ አጠቃላይ ለ3 ሰዓታት ያህል ይህንን ሰሚሽን አፕሩቭ ካላደረጋችሁት ምን ይሆናል ማለት ነው፣ ወደ 6 ነጥብ አካባቢ ይቀንስባችኋል ማለት ነው። ከዛም ሲስተሙ አውቶማቲካሊ የራሱ አፕሩቭ ይለዋል ማለት ነው። ከዛም ፕሮሞት ሂስትሪ ላይ ልክ ስገባ ያላችሁ እዚህ ላይ ታዩታላችሁ። አጠቃላይ ኦዲየንሱ 200 ነው። ምን ያህል ኦዲየንስ ይቀረኛል ማለት ነው፣ 199 ኦዲየንስ ይቀረኛል ማለት ነው። ራሱ እዚህ ሲስተሙ ላይ ታዩታላችሁ ማለት ነው። ባክ ልበለውና ደግሞ ባላንሲን ደግሞ ላሳያችሁ። አሁን ቅድም የነበረን 2055 ኤስኤስፒ ነበር አይደለ? አሁን ግን እዚህ ላይ እንደምትመለከቱት ስንት ሆኗል? 2046 ኤስኤስፒ ሆኗል። ዊች ኢዝ 10 ፖይንት ለእነን ታስክ ለሰራው ግለሰብ ሰጥታችኋል። 1 ፖይንት ደግሞ ሲስተሙ በቀናነት ቶሎ ስለመለሳችሁ ጨምሮላችሁ 2046 ሆናችኋል ማለት ነው። ስለዚህ በእንደዚህ አይነት መንገድ የሰብስክራይብ መጠናችሁን በአንድ ጊዜ ማሳደግ ትችላላችሁ ማለት ነው። ስለዚህ 1000 ሰብስክራይብ እንዲገባላችሁ ምን ያህል ኤስኤስፒ ያስፈልጋችኋል ማለት ነው? 10000 ኤስኤስፒ ያስፈልጋችኋል ማለት ነው። ስለዚህ 1000 ሰብስክራይብ እንዲሞላላችሁ ለእያንዳንዱ ግለሰብ 10 ኤስኤስፒ ብትሰጡ 10000 ኤስኤስፒ ያስፈልጋችኋል ማለት ነው። 20 ኤስኤስፒ ብትሰጡ ደግሞ 20000 ኤስኤስፒ ያስፈልጋችኋል ማለት ነው። ስለዚህ የኤስኤስፒ መጠናችሁን ሪዋርድ ብታደርጉትን መጠን ከፍ ስታደርጉት ሰዎች ቶሎ የእናንተን ታስክ ለመፈጸም ቶሎ ተለቅ ያለ ኤስኤስፒ ማግኘት ስለሚፈልጉ የእናንተን ክሊክ ያደርጉታል ማለት ነው። ተግባባን? በእንደዚህ አይነት መንገድ የሰብስክራይብ መጠናችሁን ማሳደግ ትችላላችሁ። በመጨረሻም ይህን ቻናል ሰብስክራይብ፣ ላይክ፣ ኮሜንት ማድረጋችሁን እንዳትዘነጉ። የደወል ምልክቱንም ተጫኑ። በየጊዜው የምንለቃቸው ቪዲዮዎች ላይ ኖቲፊኬሽን እንዲደርሳችሁ ይረዳችኋል። አመሰግናለሁ።